أبي عليه إني بعندنا عندي يونين إجازة تهيزون نسونا نطبق عليه إنجي عندي يونين قلنا نطبق عليه دي بالك ما سكرت أنت بيت زاري مكتاتر إني يسنانو عند متبوس بعند كفر يجرس كوسو يوكون لازم زور جيبك جبل سلام نبي من يسرر من يسراني وديتنا ولا بيت من تسراني ولا انت بيت من تقول مش ورزا تقلبت لا من تقولها أتبالوا لا من تتبعني هذا دي أديسو فيروس ألسمان ديال من هنا هذا السو ينايبت ما نمسو ما يبان الجوم بيتشال تجابيه آراي جساو أنت كالو بوشنا ده عالم لا يكو يجيتا تكون إنتن ميجا بوشي متى ده أنا كلام بلوكين يا كلام اللي تتاب أبى تفاجئ بانتا كمان رايك بقى من ده إذا أنا بني هذا إني نلوشو يا تي ciao يلا هيد أنت موت شالن ولا سو قلنا مسلمنا ما تبقى شالن إيه أفضل قلنا بيا يجيك يقول يا جاي ما هي راجل بني من وين سمعتني يا مزاجي أنا أبيهم بقول دكتور أسوي هنا لا تكون ما يكمل أنا هذا مدوي نبركم كوسو بابا أكو فايروس سهم ويكهر كاتانوس كاتانو أنا ما لسه لا ولا سولا سولا عاطشة سلام ناتولي ويا أنت نقدر أنت بدأ الكلام من يركنا لا إيه مريتني يا طبيب من مريت كوكو مش دي زكو أرتدى لي بتاعنا من دلنا السوم ما هو إيه من كست إياه للنسونا ما تبقى كده يراسل أنت ما تبقى على بقى أم ده تبلش يتفنون كيف أنا زور بالك شيء تقابل ولا تقابل إيه إزاي سو إزاي ما تبغى ما من يوم سو سايكل تبغى يجابا والناس إنه بس أم عارف أيديا good idea أيوة يلا بقى ليش ما نتكلم هذا أدي من دينه أجينا قلت هتبغى مقبض ولا بيت نبيباده السوم بيتشال أنا ما يقول بورصة رسالة يسكون بكنيتهم كان دار لك كافي السؤال منجست ياله الجنان تنون تات بنا قنتو اللي بسنا جيبونه على يسويه أبوه يو بقى شكري لو مارك አይደለም አንፈልግም የኔ ህግ እንደዛ ነው ማንንም ሰው እኔ አላም ይሄ በሽታ ሾክሻካ ነው ሽሉክ ብሎ የሰው ቤት ስለሚገባ እና ሙሉ ንጹህና ይጠብቃል ስለዚህ ማንንም ሰው ሲገባ ከነልብሱ ይታጠባል ማለት ከነልብሱ ጂናር ግሪን ከነልብስሽ ወደዛ ተገልብጭና ከነልብስሽ ነው ማለት ነው በዚህ ልታጥበኝ አዎ በመጥረጊያ አንተ ቤት ለመግባት አዎ እንዴ ባልገባ ሲቀርብኝ አንተ ቤት እንዴ ናኒ ልባኩ ናኒ ለምን ስዊት ፈልገን እንዴ ከሱ ጉዳይ ነው እንዴ ይሄ ንጹህና እኮ ነው ይሄ ንጹህና ጉዳይ እኮ እና ቆይ ሰው ልጅ ሳይሞት እንዴ በመጥረጊያ ይታጠባል ያልከኛለው በዚህ ታጠባለሁ አዎ አይደለም አዎ ይሄ የሀገር ጉዳይ እኮ የኛ የራሴ ኃላፊነት ማወቅ አለ ግዴታ ያ ተረከታች እስከላይ በመጥረጊያ መጠረግ ነው ወይስ መታጠብ ታዲያ ሞት ይሻላል ወላ ንጹህ ውሃ መታጠብ ይሻላል ወላ ሞት ይሻላል እኮ ወጀትን ተተብንግባ እጁም ብቻ ምን ችግር አለ እስኪስ ምን ፋይዳ እሺ ምን ጥቅም አለ እና ቆይ ታዲያ የሰው ልጅ ከታች እስከላይ መበስበስ አለበት ለማንኛውም ታጠባል ታጠፍኔ ከአንተ ጋር ወደ ታጠብ አይደለም የአገር ጉዳይ ስለሆነ እሱ ያንን ለምን ትስቃለሽ አንቺ ምንድነው ይሄ እቺ ለአገሩ የማታስብ አገር ከፈለግሽ እጂ ምን አፉን ትከፍታለሽ አንተ ና ወደዚህ እዚህ ያሻላል ና እዚህ ና
እንዴ አይበቃም እንዴ ምንድነው የሚበቃ ዝም በል ብያለሁ እኔ እስከመጨረስ ድረስ የኔ ቤት ዝም ብሎ የሚገባ ሰው ወሰነ ኧረ ይበርዳል ዛሬ እንዴ هتجيبها ጨረስኩ جيبها እዚህ ጋር ايوه يقول نصنا አሁን እንተ ንጹህ እንደዛ ንጹህና ማጠበቅ ግዴታ ነው ግባ ነው ችግር የለም ግባ ቁጭ በል ምንድነው ለአሁን እኔ ችግራለሁ ቁጭ አይደለም ምንድነው የመጣውበት ምክንያት አለ እንደዚህ መታጠብ በንጽህና አንተ እንደው መንግስቱ አንተ እንዲያንተ ሰው መሸለማት አለበት ሽልማት አዎ እኔ ራሱ ለመንግስት ደውዬ አላነሳ ለምን ደወልክላት አዎ ምን አባቱ ነው ያነሳው እኔ ምን አውቃለሁ እንደዚህ ያነሳው አግኝተው እንደዚህ ሰው እኔ እጁን ብቻ ታጥበ ምን ፋይዳ ለምን ከነ ልብሱ ምናምን ንጹህና ማጠበቅ ነው እንደዛ ብሎ ነው ያንቺ ደግሞ እንደና ምን ትሆናለች እሷ ድሮም እንድታካብላለች በቃ እሷ አንተ ቁጭ ባላን አሁን ቁጭ እኔ በጣም ሽክራለሁ ሰው የሆነ ሰው ቤት እየጠበቀኝ ነው አሁን አንተ ጋር የመጣውበት ጉዳይ አለ ምንድነው ጉዳዩ እንፈታለን አዎ ጉዳዩ እንፈታለን እኔ እኮ ብዙ ጓደኞች አሉኝ ታውቃለህ አንተ በቃ ጥሩ ሰው ስለሆንኩ በቃ አዎ ለዛ ነው እንጂ አንተ ጋር መጥቼ ይሄ ገላይን በቃ አንተ ያልኩት ሁሉም ተቀብዬ ገባው አይደል እኔ ጥሩ ሰው ማውሩ ስንት ሰው ነው ነገረኝ እንትሩ ምንድነው ገመዳ ታውቃለህ አዎ ገብረ ክርስቶስ ታውቃለህ ባለፈው እኔን መንገድ ላይ ያገኙ ይሄ ልጅ ጥሩ ሰው ነው አለኝና ይሄን ነገር እኔ በጣም ጥሩ ሰው ማውሩ ሁለት ሰው ከሁለት ሰው ሰማ አንተም ሶስተኛው እኔ በጣም ጥሩ ሰው ነኝ ማለት ነው እኔም ከሌላ ሰው ልጅ አሉ አብዲ እኮ የሆነች ልጅ ማለት ነው በጣም አመሰግናለሁ መንገድ ላይ እየሄድኩ ያለ አብዲ ነው ቃል እንዳለች ያ ልጅ እኮ በጣም ጥሩ ልጅ ነው እኔ እንደውም ለጋብቻ ጠይቀኝ ባለኝ አይደል ሌላ ጊዜ አይደል ለጋብቻ እሷ እኔን ከተያቀች በቁና እኔ በጣም ጥሩ ሰው ነኝ እኔ ብዙ ሰው እንደዛ ይለኛልና እኔ በጣም ጥሩ ሰው ነኝ ቆይ እኔ ማለት በነገራችን ላይ ጥሩ ሰው እንዴት ነው የሚሆነውና ንገረኝና እንዴት ጥሩ ሰው እንደሆነ ያኔ እንደዛ ማይል አለብኝ ያኔ እንዴት ጥሩ ሰው ለመሆን እንደዚህ ነው እንደዚህ ካይኩት አሁን ለምሳሌ እንደዚህ ካይኩት ያን ወዴት ነው የምወጣ እንደዛ እኮ አይደለም ጥሩ ሰው ማለት ሙሽቃ ይልኩ ያልኩት አይደለም እንደዚህ ያኔ በቃ ከመጥፎ ነገር ከክፉ ሰው ከበቃ ብዙ ነገሮች አሉ አይደል ከነሱ መራቅ እንዴት ሪቀ በቃ ደግ ሆነ መገኘት ያኛ ጎራቤት ልጅ ሴትያ ባለፈው ከሰውየው ጋር ትታላለችና አለች ክፉ ሴት ናት አሉ ሰው ከሱ ጋር ማራቅ ነው ማለት አዎ ከሱ ጋር እንዳትጠጋ እንደዚህ አይነት ሰው መጠጋት የለብህ አንተ እንዴት ነው እኔ በጣም ጥሩ እኔ አሁን ለምሳሌ ወደ እኔ ከቀረብክ እኔ ጥሩ እሺ ለማንኛውም አሁን ለምንድን ነው መጣው ቾኮላለ ቶሎ በል ሰው ሳይመጣ ሰው አዎ እኔ ራሴ ሰው ሳይ ቶሎ በል ሰው ሳይ መጥቶ እጁን ብቻ አጥቤ ወደ ቤት ገባለሁ ስለምን አዎ ሱማ ነው እየበረደኝ የሆነ ፎጣ አለ እንዴ ምንም ነገር የለም ምንድነው መጣው እየበረደኝ አዎ የመጣውበት ጉዳይ የሆነ ሁኩም ነበርኝ ሁኩም ብሩን እኔ ጋር ማስቀመጥ እሺ ምንም ችግር የለም ማስቀመጥ እንደሱ አይደለም ያኔ ጣላንተ ማውጣትን ባል ማላል እንዴ ማለት አይደለም ማላል አይደለም ስማ ሁኩም በልቼ ነበር በልቼን ከበላው በኋላ እንትን ምን ገዛታል ቤት ገዛን እኔ ያልገዛሁት ነገር አለ እንዴ ሁሉም ነገር አለኝ ጎበዝ ገዝቼ ማለት ነው ብሩ አለቀና አሁን ትንሽ ኢዳ አለብኝ አሁን ሰውየው መጥቶ ጠየቀኝ ለዛ ብዬ በቃ እሱ ጋር ሄዳለሁ ብዬ ነው መጣሁት ምን አልክ እንደምን ወደዚህ ዞር ዘትዞርም
ምን አልክ? አሁን የኢዳ ቤት የኔ ነው እንዴ? ኢዳ ለኔ ማናገር ነው እዚህ መጣው አላቅም። ውጣልኝ። አንድ ብር የለንም። አንድ ብር የሚባል አማርኛ የለም። አልሰራም። ይኸውልህ አንድ ሳንቲም የሚባል ነገር የለም። እና ገላይ ለምን ነው ያጠብከኝ? በዚህ እንትን ያንተ ቤት ውስጥ ገባለሁ ምናምን ብለህ ነው ራስን ታጠብክ እንዴ? በኔ መክሮን እንዴ? ውጣልኝ ብያለሁ። እኔ እኮ ይሄን ብር አገኛለሁ ብዬ ነው እንደዚህ የተበሰበስኩ። ብር የሚባል ነገር የለም። ውጣልኝ አልኩ። ብድር የሚባል ነገር የለም። ከቤቴ ውልቅ በል ብያለሁ። ማን ነው እኔ ውልቅ የሚለው? እንደውም ከዚህች ቤት አልወጣም። አይገርምም? ከዚህች ቤት አልወጣም ማለት እንዴ? እኔ እንደዚህ ይሄ ብር አገኛለሁ ብዬ እህቴ ጋር መጥቼ እህቴ እኔን ጥላ ሄዳ እኔ ምንም ነገር ሳላገኘት ከዚህ ቤት ይወጣ ይመስላል። እንግዲህ እኔ ከነ ሸሚዝ ከነ ሱሪው እንደዚህ በሰብስቴ እዚህ ውስጥ ስልኬም አለ ብሩም አለ ቦርሳዬም አለ ስንት ነገሮች አሉ እንዴ? ይሄ ከሳራው ተገብቼ የሚመለስ ይመስላል እንዴ? አንተ እስኪ ስታስበው እንደው አንተ ስትሳተፍ ብድር ምን ትጠይቅ? እኔ መንግስት ይመስልሃል? አሁን ጉደኛ ነገር ነህ እንዴ? ሰውዬው ጤነኛ ነው? አይወል ትሰማለህ? እኔ ጤነኛ ነኝ። ከፈለክ እዚህ እንደ የኔ ግርግዳ ተገትረውን እኔ ውጪ ቁጭ ብዬ የሳውን ፍተሻ ጀምራለሁ። አሁን አላቅም። አታገኝም? አዎ አብዲ የታለ እንደም ለምን አቃት? ታዲያ ምን ሳይታጠብ የኔ ቤት ውስጥ እንደሚገባ ነው ፈልገው እንጂ አንተራው ቆይ አንዳልኩ እኮ ዶሮ ይመስል እንደዛ ስታጥበው ዝም ብዬ ስለኩኝ ወንድምን የታለ እሱን አምጣልኝ ወይ ደግሞ ለፖሊስ ደውላለሁ። አስፈላጊ ነው። ስማ ለማንኛውም እኔ የምፈልገው ወንድሜ ነው። ጥራልኝ ወንድሜ። ታጥብና ግብና አልገባም። ደግሞ በዚህ ታጥቤ ልገባ ያንተ ቤት ይቅርሽ። ወንድሜ ጥራው። ማን ነው ስሙ? ረሳው። ኧረ በላው አታውቀውም ጭራሽ ጓደኛህን አጂ ወግራና ይጣልና በቃ ዝም በል። አሁን ጥፋተኛ እኮ እሱ ነው አንተ አይደለም። ታዲያ እኔ ጥፋተኛ ነው? አንተ ቤት ለመግባት እንደዚህ ዶሮ ይመስል ተንደፍድፎ መታጠብ? አዎ ንጹህ ነው። አንተ የሌለ እኮ ነው። ና መጣሁ። ቢስሚላህ ረህማን ረሂም። እንደዚህ እኮ አጥሚም እናስ ንጹህና ነው ጉዳይ ጉዳይ አው ጨረስኩ ጉዳይ እሱ ቤት ለመግባት እንደዚህ ላና ቤት ውስጥ እንገባለን። ሄዱ እኔ አልኩኝ እሱ ቤት እንዳትገባ። እሱ ቤት ለመግባት ብላ እንደዚህ አቢ አንተ ቤት ማንም ሰው አይመጣም። እሺ እንደውም ሰው ሳይሆን ወፍ ራሱ ዝራት በዚህ ነገር እንዳትመጣችሁ። እንደውም ጥሩ አረጋችሁ። ትሄዳላችሁ ወላ አንመጣም። ከአሁን በኋላ አንመጣም አልኩህ። እኔ እራሱ አሁን አንመጣም። ወንድ ነው ና ወንድ ነው። ማን ነው እናንተን የጠራው? ወዴት ነው የምሄደው? ሙስና እንደናንተ ምንድነው? ማን ነው እናንተን የጠራው? መጀመሪያ እኛ ጋር እንዳትመጡ አላልኩኝ? እናንተ እኛ ጋር መምጣት ነው ወደዛ። ግን ገላችሁን ማጣጣብ አትፈልጋችሁ። አብዲ አሁን ለእናንተ ብሎ በሽታ ቤታችን ላስገባ ጠይቅ።
ነው የሚጀምረው እኛ ጋር ካሁኑ ነገ ተነጎዳ አይደለም እንደሌሎቹ አው ማንን ሰው እዚህ ድርሽ ይበልና በዚህ መኩኖስ እናንተን ሁለት ቦታ ነው ማለት አሃ የኔ ቤት ቀልድ መሰላችሁ እንዴ እኔ እንደናንተ መንግስት በዓለም በሽታ ዓለም አቀፍ ማህበረሰብ እየፈራው ነገር አይፈራም መሰላችሁ እንዴ እኔ በጣም ነው የምፈራው ስለዚህ ጥንቃቄ አደርጋለሁ እኔ ጭንቅላቴን ተጠቅሜ እኔ እዚህ ቤት እናንተን ለማስገባት ነው አንድ ክፍል ሙሉ የተማርኩት ትምርቴ ዝም ብለ yes no ማለት ማስቀመሰው አይደለም ሰምታችኋል አይደለም እንዴ እኔ yes እና no አንድ አመት ውስጥ በአንድ ክፍል ነው የጨረስኩት ሰውዬው እኮ እናንተ ዶንቆሮች እንገናኛለን አይወል እኔ አሁን ያልኩት ነገሮችን ቢሉና ጠጡበት እሺ ይሄማ ቃል ንግግር ሳይሆን ምግብ እኮ ነው እንገናኛለን አንድ ሰው እዚህ ቤት ድርሽ ይበልና እንገናኛለን سلامنا سلامة እንዴት ነው ሰላም ይተሽት ነው ይሄ ወጣ ሱቅ ደጨው እና ከተናደደች ይቅርታ ማለት ፈልጌ ነው ንጹህና ማጠበቅ ግዴታ ስለሆነ ነው ተናደደች ትላለች ትቃጥላለች እንደው ልጅ ይቅርታ በላት እሺ እንዴ አንተ እንዴት ገባ ቁጭ ብለህ ልጠብቅ እንዴት ገባ አንተ ሳትታጠብ ውሃ በሩ ክፍት ነው ውሃ የለም አንድ ሰው ውጭ የለም በሩ ክፍት ነው ማን ከፈተ በሩ እኔ ምን አውቃለሁ ናው እንዴ ና ምንድነው ትናንትና ምን እንዳደረግ ታስታውሳለህ እኔ ደግሞ እንዳንተ ጨካኝ ሰው አይደለም ስለዚህ ና ምንድነው ወዴ እኔ ጨካኝ ሰው አይደለም ስለዚህ ላንተ ያስባሉ ይሄ ቦታ ከዛስ አውጣ ከዛ ምን እንደሆነ እነግራለሁ ፎቶን አውጣና እሺ እዚህ አርጉ እሺ ከዛስ ገላን ማመጣት ታጥባለህ ኮቱን ታጥባለህ በኋላ አንተ ራስህን ታጥበው ሱሬ እንደዚህ እንዳለ ስልክና ብር ይወስዳል የኔ ትናንትና እንደዚህ እኔ አላውቅም እንደዚህ ያደረገኝ ወላ ምንም ነገር አይወጣም ኪሱ ስልክና ብር ራሱ በሽታ አለ ስለዚህ ሁሉም ይታጠባል አሪፍ ሆነ እስከ ዛሬ ያንተ ስልክና ያንተ ብር አታጠቢው አይደለም በሽታ ያለው እነሱ ላይ ነው ስለዚህ መታጠብ አለበት ደርጉ የግድ ማለት በእናትህ ና ቆሞ ምን Where is he? Gombaza. Gizo yebashita solone yegin ha? መታጠብ አለብን ወይ አጋባለ የለም እንደዚህ ማለት አይሰራም አሁን ጊዜ አንድ ሆነን በሽታ ይሄን በሽታ ለመከላከል የቆምነ ጊዜ ስለሆነ አቃጠለኝ የሰው ወይ እኔ ሌላ ጊዜ ታስባል እንዴ ሌላ ጊዜ ነው ዛሬ ምትጣጣው ካልታ ማንኛውም ሰው እዚህ የኛ ቤት መጥቶ ሳልታጠብ ወደ ቤት አይገባም ወይ ሰማን በዚህ እኔ እንዳዳረጠፋ ዞር ቆረም ወይኔ አንድ በሽታ ይዞ መጥቶ ደግሞ ልጆችን እንዴ ለማድረግ ነው እንዴ እንደዚህ ታጥበህ ነው የምትገባው ቤት እንደዚህ ማለት ያስራኛ ጋር አሁን ይበቃል አይበቃም ገና ነው አስበል ጎንበስ በል እንዴ ቀስ ይሄ ጊዜ ማለት ነው ዶክተር አብይ እንዳለ አንድ ሆነን አንድ እጅ ሆነን ይሄን በሽታ ለመከላከል የቆምነ ስለሆነ ማንኛውም ሰው እንደ ቤታችን ደንብ ማለት ነው ሳይታጠብ ገላው ከነሸሚዙ ከነጫማው ነው የምታጠበው አብይ ያለ እኛ በአንድነት አንድ ሆነን እጃችን ተይዘው ንጹህና እንጠብቃለን አለ እንጂ አንድ ሆነን ገላን እንታጠባለን አይደለም እሱ ተሳስቶ እንደዛ ይሆናል እሱ ስማ እሱ መንግስት ስለሆነ ብዙ ሐሳብ ስለሚያስበው እንትን ብሎ ይሆናል በሽታው
ከሁሉም ሰውነት ነው የሚመጣው። ዶክተር አብይ እጃችሁን ታጠቡ እግራችሁን ታጠቡ ያለ ጊዜ ገላው ረስቶ ነው። አሁን ደግሞ እኛ እሱ ብዙ ሀሳብ አለን። ይሄ መንግስት ስለሆነ ብዙ ያስባል። ኢትዮጵያ ሁሉ ስለሚያስበው እሱ ያነሰ ነገር ማለት ስለዚህ እኛ ደግሞ ጨምረን ማስራት አለብን። ስለዚህ ከነሸሚቱ ከነጫማው ከሁሉም ነገር ማንኛውም ሰው እንደ ቤታችን ደም ታጥቦ ይገባል። ስለዚህ ዙር ይበቃ ጀባል